አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ እንግዲህ እንደምታውቁት ረመዳን 28 ቀን ቀርቶታል ማለት ነው እና ዛሬ የምንሰራው ሳምቡሳ ነው። ሳምቡሳ ፒዛ እንሰራለን ዛሬ እና ያው እንግዲህ እና እንደነገርኳችሁ ሀባቢ ሳምቡሳ ፒዛ ነው የምንሰራው ዛሬ። ልክ እየሰራሁ ነበረ ያያችሁት፣ እየሰራሁ ነበረ እና በቃ ትዝ ሲለኝ ለምን አልቀርጸላቸውም? በጣም ቆንጆ ነው። ሁሌም ረመዳን ሲመጣ በየአመቱ ደስ ብሏቸው በጣም ደስ ብሏቸው ነው የሚበሉት እና በቃ ትዝ አለኝ ለምንድን ነው ማልሰራላቸው ብዬ ያው ለመስራት ያው ልቀርጽላችሁ ተነሳሳው ማለት ነው። ግን ከጀመርኩ በኋላ ነው ያስታወስኩት ማለት ነው። እዚህ ጋር ይሄንን እንትን አለኝ ቺዝ፣ 3 አይነት ቺዝ በመጠቀም ነው ይሄን የፒዛ እንትን የሰራሁት። ይሄንን ሞዘሬላ 3፣ ከዛ ደግሞ ይሄንን ደግሞ እናንተ እንደ ቤታችሁ መጠን በትንሹ ሞክሩት። ያ እና ይሄው እቺን 3 አይነት ጅብን በመጠቀም እዚህ ጋር ደግሞ የፒዛ ሶስ አለን። የፒዛ ሶስ 1 ፍሬ ነው የተጠቀምኩት። ከዛ በኋላ ሁሉንም ጨምረን ከዛ ደግሞ ዘይቱን አስወጥ ጨምረን ሶሱን ጨምረን በደንብ አድርገን ማለት ነው ሚክስ አድርገን በደንብ አድርጋችሁ እንዲሽት ታደርጉታላችሁ ማለት ነው። አያችሁት? እንዲሽት ታደርጉታላችሁ በደንብ አድርጋችሁ እና በአጋጣሚ እየሰራሁ ነበርና ለምን አልቀርጽላችሁም ብዬ መጣልኝ ማለት ነውና ለኔ ደግሞ የወደድኩትን ነገር እንደምታውቁት እኔ ወደ እናንተ ነው ማመጣው። ከምሬ ነው የምላችሁ፣ ለራሴ የወደድኩትን ነገር ወደ እናንተ ማመጣው እና ሳምቡሳ ስሩ ስትባሉ እንደዚህ ሞክሩት ሀዋይቢ ሞክሩት። እንደዚህ በጣም ቆንጆ ነው። እኔ ፒዛ እሰራለሁ በየቀኑ ፒዛ እሰራለሁ፣ ፈጣይር እሰራለሁ፣ ስዊት እሰራለሁ። ግን በቃ ይሄ ሳምቡሳ ላይ ስለሚጠበስ ዘይት ላይ ስለሚጠበስ እንደ ሳምቡሳ በጣም ነው የሚወዱት። ይሄ ፍሬሽ ከሰራሁትን ይሄንን ነው በቃ የሳምቡሳ በጣም ይወዱታል። እና ቃናው ልዩ ነው እና የፒዛው ሶስ ይሄንን ነው። 3 አይነት ጅብን ነው የተጠቀምኩት። ይኸው ጨርሼ እውነት የሚገርማችሁ ነገር ላጥበው ነበረና ትዝ ሲለኝ አመጣሁት። እንትኖቹን ቺዞቹንም እኔ በዚህ ቺዝ 2፣ በዚህኛው 2፣ በዛኛው ደግሞ 1 ትልቅ ነው የተጠቀምኩት ማለት ነው። እናንተ እንግዲህ እንደምትፈልጉት መጠን አድርጋችሁ መጠቀም ትችላላችሁ። ከዛ እንደገና ደግሞ የሳምቡሳው ደግሞ ቂጣ ይሄንን ነው የተጠቀምኩት። አያችሁ? ይሄ ማለት በጣም ቆንጆ ነው፣ ክሪስፒ ነው። ባይዘው ይሄን ተጠቀሙ። ያው ቤታችሁ ላይ የሚያመጡላችሁን እናንተ የሚያመጡላችሁ ቤታችሁ ላይ የሚገኘውን ትችላላችሁ ማድረግ ማለት ነው፣ መጠቀም ትችላላችሁ። እና እንደምታውቁት ይሄውና እየሰራው ነበረ እና በቃ ለምን አልቀርጽላችሁም እንዴ ብዬ መጣውኝ ማለት ነው። አያችሁ እየሰራው ነበረ። ግን ያው ስትሰሩ እንትን ሸፍኑት እና ሀባይቢ በዚህ መልኩ እየሰራን እንገኛለን ማለት ነው። ያሜ ነው የሚገርማችሁ፣ ሽታው ልዩ ነው። እውነቴን ነው የምላችሁ እና ሞክሩት ከምር ማሻአላ ተባረከ። እናንተ እንዴም እኔማ ፒዛ እየዳመጥኩኝ አልቸገርም። የእውነት እንደዚህ ጥብስ እያደረኩኝ ባይዞ አረንጓዴውንም ዘይቱን መጨመር ትችላላችሁ። እኔ ያው እንግዲህ አረንጓዴው ፍሬዘር ውስጥ ሲቀመጥ የመምረር ነገር አለውና ጥቁሩን ብቻ ነው ያደረኩት ዘይቱን። እና እናንተ የተመቻችሁን ቤታችሁ ላይ ያለ መጠቀም፣ ግን ጥቁሩ ብትጠቀሙ ቆንጆ ነው። በቃ ለኩል ሐል ማለት ነውና በዚህ መልኩ እየሰራን ነው። አብራችሁን ቆዩ ሀባይቢ፣ እስከ መጨረሻ አሳያችኋለሁ። ስናሽግም አሳያችኋለሁ እስከ መጨረሻው። እና ሀባይቢ ሳምቡሳችን በዚህ መልኩ ሰርተን ጨርሰናል። አያችሁ? ላትግሉን ሸይ ሌላ እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ዛሬ እንግዲህ እንደምታውቁት ረመዳን 28 ቀን ቀርቶታል ማለት ነው እና ዛሬ የምንሰራው ሳምቡሳ ነው። ሳምቡሳ ፒዛ እንሰራለን ዛሬ እና ያው እንግዲህ እና እንደነገርኳችሁ ሀባቢ ሳምቡሳ ፒዛ ነው የምንሰራው ዛሬ። ልክ እየሰራሁ ነበረ ያያችሁት፣ እየሰራሁ ነበረና በቃ ትዝ ሲለኝ ለምን አልቀርጽላቸውም? በጣም ቆንጆ ነው። ሁሌም ረመዳን ሲመጣ በየአመቱ ደስ ብሏቸው በጣም ደስ ብሏቸው ነው የሚበሉትና በቃ ትዝ አለኝ ለምንድን ነው ማልሰራላቸው ብዬ ያው ለመስራት ያው ልቀርጽላችሁ ተነሳሳው ማለት ነው። ግን ከጀመርኩ በኋላ ነው ያስታወስኩት ማለት ነው። እዚህ ጋር ይሄንን እንትን አለኝ ቺዝ
ሶስት አይነት ቺዝ በመጠቀም ነው ይሄን የፒዛ እንትን የሰራሁት። ይሄንን ሞዘሬላ 3 ከዛ ደግሞ ይሄንን ደግሞ እናንተ እንደ ቤታችሁ መጠን በትንሹ ሞክሩት። ያ እና ይሄው እቺን ሶስት አይነት ጅብን በመጠቀም እዚህ ጋር ደግሞ የፒዛ ሶስ አለን። የፒዛ ሶስ አንድ ፍሬ ነው የተጠቀምኩት። ከዛ በኋላ ሁሉንም ጨምረን ከዛ ደግሞ ዘይቱን አስወጥ ጨምረን ሶሱን ጨምረን በደንብ አድርገን ማለት ነው ሚክስ አድርገን በደንብ አርጋችሁ እንዲሽት ታደርጉታላችሁ ማለት ነው። አያችሁት? እንዲሽት ታደርጉታላችሁ በደንብ አርጋችሁ እና በአጋጣሚ እየሰራሁ ነበርና ለምን አልቀርጽላችሁም ብዬ መጣልኝ ማለት ነውና ለኔ ደግሞ የወደድኩትን ነገር እንደምታውቁት እኔ ወደ እናንተ ነው ማመጣው። ከምሬ ነው የምላችሁ። ለራሴ የወደድኩትን ነገር ወደ እናንተ ማመጣው እና ሳምቡሳ ስሩ ስትባሉ እንደዚህ ሞክሩት። ሀዋይቢ ሞክሩት። እንደዚህ በጣም ቆንጆ ነው። እኔ ፒዛ እሰራለሁ በየቀኑ ፒዛ እሰራለሁ፣ ፈጣይር እሰራለሁ፣ ስዊት እሰራለሁ። ግን በቃ ይሄ ሳምቡሳ ላይ ስለሚጠበስ ዘይት ላይ ስለሚጠበስ እንደ ሳምቡሳ በጣም ነው የሚወዱት። ይሄ ፍሬሽ ከሰራሁትን ይሄንን ነው በቃ የሳምቡሳ በጣም ይወዱታል። እና ቃናው ልዩ ነው እና የፒዛው ሶስ ይሄንን ነው። 3 አይነት ጅብን ነው የተጠቀምኩት። ይኸው ጨርሼ እውነት የሚገርማችሁ ነገር ላጥበው ነበረና ትዝ ሲለኝ አመጣሁት። እንትኖቹም ቺዞቹንም እኔ በዚህ ቺዝ 2 በዚህኛው 2 በዛኛው ደግሞ አንድ ትልቅ ነው የተጠቀምኩት ማለት ነው። እናንተ እንግዲህ እንደምትፈልጉት መጠን አድርጋችሁ መጠቀም ትችላላችሁ። ከዛ እንደገና ደግሞ የሳምቡሳው ደግሞ ቂጣ ይሄንን ነው የተጠቀምኩት። አያችሁ? ይሄ ማለት በጣም ቆንጆ ነው፣ ክሪስፒ ነው። ባይዘው ይሄን ተጠቀሙ። ያው ቤታችሁ ላይ የሚያመጡላችሁን እናንተ የሚያመጡላችሁ ቤታችሁ ላይ የሚገኘውን ትችላላችሁ ማድረግ ማለት ነው፣ መጠቀም ትችላላችሁ። እና እንደምታውቁት ይሄውና እየሰራው ነበረ እና በቃ ለምን አልቀርጽላችሁም እንዴ ብዬ መጣውኝ ማለት ነው። አያችሁ እየሰራው ነበረ። ግን ያው ስትሰሩ እንትን ሸፍኑት እና ሀባይቢ በዚህ መልኩ እየሰራን እንገኛለን ማለት ነው። ያሜ ነው ብታይ የሚገርማችሁ ሽታው ልዩ ነው። እውነቴ ነው የምላችሁ እና ሞክሩት ከምር ማሻአላ ተባረከ። እናንተ እንዴም እኔማ ፒዛ እየዳመጥኩኝ አልቸገርም። የእውነት እንደዚህ ጥብስ እያደረኩኝ ባይዞ አረንጓዴውንም ዘይቱን መጨመር ትችላላችሁ። እኔ ያው እንግዲህ አረንጓዴው ፍሬዘሩ ሲቀመጥ የመምረር ነገር አለውና ጥቁሩን ብቻ ነው ያደረኩት ዘይቱን። እና እናንተ የተመቻችሁን ቤታችሁ ላይ ያለ መጠቀም፣ ግን ጥቁሩ ብትጠቀሙ ቆንጆ ነው። በቃ ለኩል ሐል ማለት ነውና በዚህ መልኩ እየሰራን ነው። አብራችሁን ቆዩ ሀባይቢ። እስከ መጨረሻ አሳያችኋለሁ፣ ስናሽግም አሳያችኋለሁ እስከ መጨረሻው። እና ሀባይቢ ሳምቡሳችን በዚህ መልኩ ሰርተን ጨርሰናል። አያችሁ ላትግሉን ሸይ ሰራሃ ላትግሉን ሸይ